በዛሬው ቪዲዮአችን የምንመለከተው ስለ አፊኒቲ ይሆናል ማለት ነው። ይህ ሶፍትዌር የሚጠቅመን ፒክስል ቤዝድ እንዲሁም ደግሞ ቬክተር ቤዝድ የሆኑ ስራዎችን እንዲሁም በተጨማሪ ደግሞ ሌአውቶችን ለመስራት የሚያገለግለን ሶፍትዌር ነው ማለት ነው። ስለዚህ በዚህ ቱቶሪያል ቪዲዮአችን የምንመለከተው ሁሉንም ቱሎች ለማየት እንሞክራለን ማለት ነው። እንዲሁም በተጨማሪ ደግሞ ኢንተርፌሱ ምን ይመስላል የሚለውን እንመለከታለን። ኒው ዶክመንት ከመክፈት ጀምሮ ያለውን ስቴፕ እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቱን በመጫን ቪዲዮን እንጀምራለን። ወደ ቪዲዮ። ይህንን ሶፍትዌር የምትፈልጉ ሰዎች የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሶፍትዌሩን ከቴሌግራም ቻናል ላይ ዳውንሎድ ማድረግ ትችላላችሁ ማለት ነው። እንደምትመለከቱት ሶፍትዌራችን ስንከፍተው ያለው ኢንተርፌስ ይህንን ይመስላል ማለት ነው። አንድ ቪዲዮ ኢንትሮዳክሽን ቪዲዮ የሰራሁት ቪዲዮ ስላለ ከቪዲዮ አናት ላይ የሚመጣው ሊንክ ክሊክ አድርጋችሁ ማየት ትችላላችሁ ማለት ነው። ስለዚህ እዚህ ጋራ A4 ላይ ክሊክ ላርግና ዶክመንቴን ክሬት አደርጋለሁ ማለት ነው። እንደምትመለከቱት ኢንተርፌሳችን እንደዚህ አይነት ኢንተርፌስ አለው ማለት ነው። በመቀጠል እዚህ ጋራ መተን ለምሳሌ 3 ነጠብጣቡን ክሊክ ስታደርጉ እንደምትመለከቱት እዚህ ጋራ እንደዚህ አይነት ፓኔል ይመጣል። ለምሳሌ እዚህ ጋራ ኮለመኑን ለምሳሌ አንድ ላይ ማድረግ ትችላላችሁ። እዚህ ጋራ የምትመለከቷቸው ቱሎች በአንድ ኮለመን ይቀመጣሉ ማለት ነው። ከፈለጋችሁ እዚህ ጋር ሁለት አድርጋችሁ ከዛም በላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። በመቀጠል እዚህ ጋራ ፊት ለፊት የሌሉ ቱሎችን እዚህ ጋራ መፈለግ ትችላላችሁ ማለት ነው። ለምሳሌ ለሼፕ የሚሆኑ ቱሎች አሉ፣ እዚህ ጋር ለቴክስት የሚሆኑ ቱሎች አሉ። በካታጎሪ ተቀምጠው እዚህ ጋር ታገኟቸዋላችሁ። ቬክተር ዲዛይን ስትሰሩ የሚያገለግሏችሁን ቱሎች እዚህ ጋራም በደንብ ታገኛላችሁ ማለት ነው። ስለዚህ እዚህ ጋራ መታችሁ መጠቀም ትችላላችሁ። ስለዚህ ክሎዝ ልበለው። በመቀጠል ምን እናደርጋለን? ከላይ በኩል የምትመለከቷቸው የሜኑ ባር አለ ማለት ነው። እንዲሁም በተጨማሪ እዚህ ጋር ደግሞ ኦብጀክቶቻችንን ለማስተካከል የሚጠቅሙን ኦፕሽን ባሮች አሉ ማለት ነው። የተለያዩ ኦብጀክቶችን ክሊክ ስታደርጉ የሚመጡ ኦፕሽኖች አሉ። ኦብጀክቶችን ከሰራችሁ በኋላ እዚህ ጋር የሚመጡ ኦፕሽኖች አሉ። ለምሳሌ ይሄንን እዚህ ጋር አምጥተን ማስቀመጥ እንችላለን ማለት ነው። ስለዚህ እዚህ ጋር ላድርገው ቱላችንን እንዳይሸፍንብን። ስለዚህ እዚህ ጋር የመጀመሪያ ላይ የምናገኘው ቱል ሙቭ ቱል ይባላል ማለት ነው። ስለዚህ ሙቭ ቱል ጥቅሙ ከዚህ በፊት ፎቶሾፕ እና ኢሉስትሬተር ላይ ለማየት እንደሞከርነው ኦብጀክቶችን ለማንቀሳቀስ እንዲሁም በተጨማሪ ደግሞ ኦብጀክቶችን ሮቴት ለማድረግ እንዲሁም በተጨማሪ ደግሞ የኦብጀክታችንን ሳይዝ ለማሳነስ እንዲሁም ደግሞ ኮንትሮል ተጭነን ቦዝ ሳይድ ለማሳነስ ለማስተለቅ ኮርነር ላይ መታችሁ ደግሞ በአንድ ሳይድ ወደ ላይ ለማስተለቅ እንዲሁም በተጨማሪ ኮንትሮል ተጭናችሁ በቦዝ ሳይድ ለማስተለቅ ይጠቅማችኋል ማለት ነው። እንዲሁም ደግሞ ፕሮፖርሽናሊ እንዲያድግ እንዲያንስ ሽፍት በመጫን እዚህ ጋር ከፍና ዝቅ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ይህንን ኦብጀክት ሙቭ ለማድረግ ይጠቅማችኋል ማለት ነው። ከሙቭ ከማድረግ በተጨማሪ አሁን ያየናቸውን ፕሮፐርቲዎች በሙሉ ይሰራላችኋል ማለት ነው። እንዲሁም በተጨማሪ ይህንን አርት ቦርድ ለምሳሌ ማስተካከል እንችላለን። እዚህኛው አርት ቦርድ ቱል በመጠቀም አርት ቦርዳችሁን በምትፈልጉት ሳይዝ ዲፋይን ማድረግ ትችላላችሁ። ከዚህ ጋር ተነስቼ ለምሳሌ እንደዚህ ማድረግ እችላለሁ። ሌላ ኤክስትራ እዚህ ጋር መታችሁ አርት ቦርድ ክሬት ማድረግ ትችላላችሁ ማለት ነው። ለምሳሌ ይህንን ኮንትሮል ዜድ ብላችሁ ወደ ኋላ አንዶ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ያለውን ይህንን ወደ ጎን ለምሳሌ ሲጨምረው እንደምትመለከቱት ሳይዙን ይጨምርላችኋል። ለምሳሌ ኮንትሮል ተጭናችሁ ደግሞ ኪቦርዳችሁ ላይ ኮንትሮል ተጭናችሁ ስክሮል ስታደርጉ ዙሚን ዙም አውት ያደርግላችኋል። እንዲሁም በተጨማሪ ደግሞ ምንም ኪቦርዳችሁ ላይ ሳትጫኑ ስክሮል ስታደርጉ ወደ ላይና ወደ ታች ይህንን ከፍና ዝቅ ያደርግላችኋል። ሌላው በተጨማሪ አልት ተጭናችሁ ሽፍት ተጭናችሁ ወደ ራይት ሳይድ እንዲሁም ወደ ሌፍት ሳይድ ይወስድላችኋል ስክሮል ስታደርጉ ማለት ነው። ስለዚህ በተጨማሪ እዚህ ጋር ስትመጡ ከላይ በኩል አርት ቦርድ የምትለዋን ደብል ክሊክ ላርጋትና ከፈለጋችሁ ደግሞ ስሙን መቀየር ትችላላችሁ። እናንተ በምትፈልጉት ስም እዚህ ጋራ አስቀምጣችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ 01 ብዬ እዚህ ጋራ ሴቭ ባደርገው ኢንተር ብለው እዚህ ጋራ ስሙን ባስገባውለት ስም ይቀይርልኛል ማለት ነው። ለምሳሌ እዚህ ጋራ ፕላስ እያደረጋችሁ አርት ቦርዳችሁን መጨመር ትችላላችሁ። በመቀጠል እዚህ ጋራ ያሉትን ጋፖች ደግሞ ለምሳሌ እዚህ ጋር ያለውን በሽፍት ተጭኜ ይሄንን ማስጠጋት እችላለሁ። ከፈለጋችሁ ስፔስ መስጠት ትችላላችሁ። እንደዚህ የተወሰነ ይሄንንም እዚህ ጋር ያለውን በተመሳሳይ ዲስታንስ እንደዚህ ማድረግ ትችላላችሁ። ስለዚህ ሁሉንም እንደዚህ እያደረግን አሬንጅ ማድረግ እንችላለን ማለት ነው። ካልፈለግን ደግሞ ኮንትሮል ዜድ ማለት እንችላለን። ከፈለጋችሁ ደግሞ ኮንትሮል 0 በመጫን ፊት ኦን አርት ቦርድ ማድረግ ትችላላችሁ። ስለዚህ እዚህ ጋር ለምሳሌ በሙቭ ቱል ይህንን ሼፕ
ሙቭ ቱል ላድርገውና ይሄንን ሼፕ ሰሌክት አድርጌ ወደዚህ አቅጣጫ አመጣዋለሁ ማለት ነው። እዚህ ጋር እንደምትመለከቱት የተለያዩ ፓኔሎች አሉ ማለት ነው። ለምሳሌ እዚህ ጋር መጥቼ ይሄንን ፓኔል ክሎዝ ፓኔል ግሩፕ ማለት እችላለሁ ማለት ነው። ስለዚህ እዚህ ጋር ደግሞ ሌየር ፓኔሉን እዚህ ጋር አምጥተን በሙሉ እንደዚህ መጠቀም እንችላለን ማለት ነው። ኦብጀክቶቻችንን ለኦብጀክቶቻችን ስለሚመች ማለት ነው። ስለዚህ እዚህ ሌየር ፓኔል አንዳንድ ጊዜ እናንተ ጋር ለምሳሌ ክሎዝ አድርገ ነው ከጠፋ ለምሳሌ እዚህ ጋር መታችሁ ይሄንን ባታገኙት ለምሳሌ ይሄንን ድራግ አድርጌ ላውጣውና እዚህ ጋር ኤክስ ባደርገው እዚህ ጋር ሌየር ፓኔላችሁ ባይኖር ከሜኑ ባራችሁ ዊንዶ ጋር ትመጡና እዚህ ጋር መታችሁ ለምሳሌ ጀነራል ላይ ስትመጡ እያንዳንዱም እዚህ ጋራ ፓኔሎች ታገኛቸዋላችሁ ማለት ነው። ለምሳሌ እዚህ ጋራ ከለር የሚለውን ክሊክ ሳደርግ እንደምትመለከቱት የከለር ፓኔል ይመጣል። ይህንን ድራግ አድርጌ ጥግ ላይ አምጥቼ እዚህ ጋራ እለቀዋለሁ ማለት ነው። ስለዚህ ቦታ ይዞ ይቀመጥልኛል ማለት ነው። በመቀጠል እዚህ ጋራ አሁንም ዊንዶ ላይ ገብታችሁ ጀነራል ላይ የሚያስፈልጉንን ፓኔሎች በብዛት የምንጠቀምባቸውን ፓኔሎች እዚህ ጋራ እናስቀምጣቸዋለን ማለት ነው። ለምሳሌ ጀነራል ላይ ልግባና ሂስትሪ ፓኔል ለምሳሌ እንጠቀመዋለን። ስለዚህ ይህንን ከለር አምጥቼ እዚህኛው አጠገብ ላጠገብ በደንብ ቦታ ማኔጅ ለማድረግ አጠገብ ላጠገብ እናስቀምጣቸዋለን። ስለዚህ እዚህ ጋር የምትመለከቱት ሂስትሪዎቹን እዚህ ጋራ ያስቀምጥልኛል። የሰራኋቸውን ታስኮች እዚህ ጋር ያስቀምጥልኛል። በመቀጠል አሁንም ጀነራል ላይ እንምጣና እዚህ ጋር መታችሁ ሌየር ፓኔል ክሊክ እናደርጋለን ማለት ነው። ስለዚህ ይህንን ሌየር ፓኔል ደግሞ ድራግ ላድርገውና ለምሳሌ አምጥቼ ከነዚህ ጋር አብሬ እንደዚህ ያስቀምጠዋለሁ ማለት ነው። ለምሳሌ ሌየር ፓኔሉን እዚህ ጋር ላውጣውና እዚህ ጋር ይሄንን ድራግ አድርጋችሁ እዚህ ጋር ለምሳሌ ሁለት አይነት ኦፕሽን አለ። እዚህ ጋር የምትለቁት ከሆነ እንደምትመለከቱት ሙሉ ሊሆን ይችላል። ስለዚህ እዚህ ጋር አምጥተን አጠገብ ላይ እንደዚህ እናስቀምጠዋለን። ስለዚህ ሌየር ፓኔሉ አለ። ይሄንን ከፈለግን ደግሞ ወደ ፊት ለፊት ማምጣት እንችላለን። ሂስትሪ አለ፣ ከለር አለ። ለምሳሌ ሌላም ተጨማሪ ቱሎች እያመጣችሁ ማስቀመጥ ትችላላችሁ። እዚህ ጋር ስትመጡ ለምሳሌ ስዋች አለ፣ የከለር ስዋች። ይህንን ድራግ አድርጌ አምጥቼ እዚህ ጋር አስቀምጠዋለሁኝ እንደዚህ። እንዲሁም በተጨማሪ ዊንዶው ላይ በመግባት አሁንም ጀነራል ላይ ገብታችሁ እዚህ ጋር ለምሳሌ ናቪጌተር የሚለውን ማምጣት እንችላለን። ለምሳሌ እዚህ ጋራ አርት ቦርዳችን ላይ ለምሳሌ ይህንን ኮንትሮል በመጫን ዙም ስታደርጉ እንደምትመለከቱት ስክሪናችሁ የት ጋር እንዳለ ናቪጌተራችሁ ይጠቁማችኋል ማለት ነው። ለምሳሌ ስፔስ ባር በመጠቀም ሌፍት ክሊክ አድርጋችሁ ይህንን ድራግ ስታደርጉ ደግሞ ለምሳሌ ወዴት አቅጣጫ እንደሚሄድ እዚህ ጋራ ይጠቁማችኋል ማለት ነው። ከፈለጋችሁ እዚህ ጋር ደግሞ ይህን ስታሳንሱት የአርት ቦርድ ሳይዛችሁን ዙም እና ዙም አውት እያደረገ ያሳያችኋል ማለት ነው። ስለዚህ እዚህ ጋር ያሉት ፓኔሎች በጣም የሚጠቅሙ ፓኔሎች ናቸው ማለት ነው። ስለዚህ ሌሎች ኤክስትራ የምትፈልጓቸውን ፓኔሎች ማብራት ትችላላችሁ። ሌላው ቬክተር ጋር ለብቻ የተቀመጡ ፓኔሎች አሉ። ለምሳሌ አፒራንስ፣ እንዲሁም በተጨማሪ ስትሮክ አለ። ለምሳሌ የምንጠቀምባቸው እነዚህ ይህንንም አምጥተን አጠገብ ለአጠገብ እንደዚህ ማስቀመጥ ትችላላችሁ። ኤክስትራ ለምሳሌ እዚህ ጋር መታችሁ አሁን አፒራንስ እዚህ ጋር ያለውን ይህንን ድራግ አድርገን እዚህ ጋር አጠገብ ለአጠገብ ማስቀመጥ እንችላለን ማለት ነው። ስለዚህ ክሊክ እያደረጋችሁ የምትፈልጉት ፓኔል ላይ እያደረጋችሁ መጠቀም ትችላላችሁ። ሌላው እዚህ ጋር ስላሉት ኦፕሽኖች በደንብ በቀጣይ የምናየው ይሆናል ማለት ነው። ለምሳሌ እዚህ ጋር ስትመጡ እንደምትመለከቱት እዚህ ጋር ቬክተር ፕሪቪው ላይ ነው። እዚህ ጋር ደግሞ ፒክስል ቪው ሞድ ላይ ማድረግ ትችላላችሁ ማለት ነው። እዚህ ጋር እየቀያየራችሁ ማለት ነው። ሌላው እዚህ ጋር እንደምትመለከቱት አፊኒቲ የባለፈው ቪዲዮ ላይ ለማየት ሞክረናል። አፊኒቲ ቬክተር ቤዝድ የሆኑ ስራዎችን እንዲሁም በተጨማሪ ፒክስል ቤዝድ የሆኑ ስራዎችን ለመስራት የሚያገለግለን ቱል ነው ማለት ነው። እንዲሁም በተጨማሪ ደግሞ ሌአውቶችን ለመስራት ያገለግለናል ማለት ነው። ስለዚህ በአጭሩ ከዚህ በፊት የምናውቀው የአዶቤ ፎቶሾፕ፣ የአዶቤ ኢሉስትሬተር እንዲሁም በተጨማሪ ደግሞ የአዶቤ ኢንዲዛይን ስራዎችን በአንድነት እዚህ ጋራ ይሰራልናል ማለት ነው። ለምሳሌ ቬክተር ላይ ካደረጋችሁት ሙሉ እዚህ ጋር የምታዩት ከኢሉስትሬተር ጋር የሚቀራረቡ ቱሎች እዚህ ጋር ታገኛላችሁ ማለት ነው። ሌላው በተጨማሪ ፒክስል ላይ ስታደርጉት ደግሞ እዚህ ጋር ፎቶሾፕ ላይ ስንሰራ የነበረውን ስራ እዚህ ጋር ፒክስል ቤዝድ የሆኑ ስራዎችን እዚህ ጋር እንሰራለን ማለት ነው። ሌላው ሌአውት ጋር ስትመጡ ደግሞ እዚህ ጋር ለምሳሌ ነምበር ኦፍ ፔጃችሁን ወይንም ደግሞ አርት ቦርዳችሁን እየጨመራችሁ የተለያዩ ሌአውቶችን ማዘጋጀት ትችላላችሁ። ለምሳሌ መጽሔት ሊሆን ይችላል፣ ካታሎግ ሊሆን ይችላል፣ ብሮሸር ዲዛይኖች ሊሆኑ ይችላሉ፣ እንደገና ደግሞ ጋዜጣዎች ሊሆን ይችላል። እዚህ ላይ ዶክመንት ቤዝድ የሆኑ ስራዎችን መስራት ትችላላችሁ ማለት ነው። እዚህ ላይ ሌአውት ላይ አድርጋችሁ ማለት ነው። ሌላው እዚህ ጋር 3 ነጠብጣብ ክሊክ ስታደርጉ ለምሳሌ ታይፖግራፊ የምትሰሩ ከሆነ ለታይፖግራፊ የሚሆኑ ፓኔሎችን እንዲሁም ደግሞ ቱሎችን የምታገኙበት
እዚህ ጋር ኢንተርፌስ አለ። እሱን አብርታችሁ መጠቀም ትችላላችሁ። ሌላው ከለር ግሬዲንግ ስትሰሩ እንዲሁም በተጨማሪ ለምሳሌ ካንቫ ኤአይን መጠቀም ከፈለጋችሁ እነዚህን አክቲቭ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ሌላው እዚህ ጋር ለምሳሌ ቬክተር ላይ ልመልሰውና እዚህ ጋር እንደምትመለከቱት መጀመሪያ ለማየት የሞከርነው ሙቭ ቱልን ተጠቅመን ብዙ ፕሮፐርቲዎች አይተናል። ለምሳሌ አርት ቦርድ ቱልን እንጠቀምና ደግሞ እዚህ ጋር ያለውን አርት ቦርድ ክሊክ ላድርገውና ኪቦርዳችን ላይ በሚገኘው ዲሌት በተን ዲሌት አድርጌ ማጥፋት እችላለሁ። ይህንንም ዲሌት እያደረጉኝ ማጥፋት እችላለሁ። ስለዚህ ኮንትሮል ተጭኜ ስክሮል አድርጌ ይህንን ዙም አደርጋለሁኝ። ሌላው እዚህ ጋራ በሙቭ ቱል ይህንን ሙቭ አድርጌ መሀል ላይ ባመጣ ይህንን ለምሳሌ እንደምትመለከቱት ትራንስፎርም ኦፕሽን አለ። ለምሳሌ ዊንዶው ላይ እንምጣና ቬክተር ጋር ስትመጡ እዚህ ጋር ካሉት አማራጮች ውስጥ ለምሳሌ ወይ ጀነራል ላይ እንምጣ። እዚህ ጋር ስትመጡ ለምሳሌ እዚህ ጋር ካሉት አማራጮች ውስጥ ትራንስፎርም የሚል ፓኔል አለ። እሱን አበረዋለሁ ማለት ነው። እዚህ ጋር ስትመጡ ትራንስፎርም ላይ ለምሳሌ እዚህ ጋር ሼፓችሁ ዊድዙና ሄቱ ምን ያህል እንደሆነ እዚህ ጋር ያስቀምጥላችኋል። እንዲሁም በተጨማሪ እዚህ ጋር ናቪጌተር አለ። እዚህ ጋር ለምሳሌ ይሄ ኦብጀክት እዚህ ጋር የሰራሁት ኦብጀክት እና እንዲሁም በተጨማሪ ደግሞ አርት ቦርዱን ለያይታችሁ ማየት ይኖርባችኋል ማለት ነው። ለምሳሌ እዚህ ጋር የምታዩት ቅርጽ አርት ቦርዳችሁ ነው ብላችሁ ብታስቡ እንዲሁም በተጨማሪ ደግሞ ሼፕም ነው ብላችሁ ብታስቡ እቺ ነጯ እዚህ ጋር የምታዩት ሪፈረንስ ፖይንት ወይንም ደግሞ መነሻ ፖይንታችን ነች ማለት ነው። ስለዚህ ለምሳሌ መነሻ ፖይንታችን ይሄኛው የአርት ቦርዱ ይሄኛው ፖይንት ነው ማለት ነው። መነሻው ፖይንት ነው ማለት ነው። እንዲሁም በተጨማሪ ለምሳሌ የሼፓችንን ደግሞ እዚህ ጋር ለምሳሌ አምጥቼ ክሊክ ባደርግ እንደምትመለከቱት የሼፑ ሪፈረንስ ፖይንት ደግሞ እዚህ ጋር አምጥተን አስቀምጥ ነው ማለት ነው። እቺ ቅርጽ እዚህ ጋር ያለችው ቅርጽ ናችሁ ብላችሁ ብታስቡ የዚህን ሪፈረንስ ፖይንት እዚህኛው ታች ላይ አምጥቼ አስቀምጨዋለሁኝ። የአርት ቦርዱን ደግሞ ከላይ በኩል አምጥቼ አስቀምጨዋለሁኝ ማለት ነው። ስለዚህ ከዚህኛው ፖይንት ወይንም ደግሞ እዚህ ጋር በደንብ አንደርስታንድ እንድታደርጉት እዚህ ጋር ለምሳሌ ሩለር እንደዚህ ላብራና ሜዠርመንት ሩለር ላብራና ለምሳሌ እዚህ ድረስ እንደዚህ ባመጣ እንደምትመለከቱት ከዚህ እስከዚህ የዚህኛው ሼፕ ኤጅ ድረስ ያለው ቅርጽ ወይንም ደግሞ ከዚህ ጋር ላምጣው በደንብ ግልጽ እንዲሆን ስኪፕ ልበለውና ለምሳሌ ከዚህ ተነስቼ እዚህ ድረስ ላምጣው እንደምትመለከቱት 116 ሚሊ ሜትር ይላል ማለት ነው። 116 ሚሊ ሜትር ይላል ማለት ነው። ስለዚህ በሙቭ ቱል ይሄን ኦብጀክት ሴሌክት ሳደርገው እንደምትመለከቱት ዋይ ዲስታንሱ 116 ሚሊ ሜትር ነው ማለት ነው። ሌላ በተጨማሪ ደግሞ እዚህ ጋር ለምሳሌ ሜዠርመንት ሩለር ክሊክ ላርክ ከዚህኛው ኤጅ ደግሞ ተነስቼ እዚህኛው ኤጅ ዴስ መጣ እንደምትመለከቱት 172.6 ይለኛል። ለምሳሌ ስኪፕ ልበለው። አሁንም ስኪፕ ካላችሁ በኋላ ኪቦርዳችሁ ላይ እዚህ ሙቭ ቱል ላይ ተመልሰን እዚህ ጋር 172.6 ይለናል ማለት ነው። ስለዚህ ጥቅሙ ምንድነው? ይሄ ኦብጀክት ከዚህኛው ፖይንት ያለው ዲስታንስ ምን ያህል ነው የሚለውን ዋይ እና ኤክስ አክሲሱን ኤክስ ዲስታንሱን እዚህ ጋር ያስቀምጥላችኋል ማለት ነው። ሌላው እዚህ ጋር የምታዩት ዊድዝ እና ሄቱ የኦብጀክታችሁ ዊድዝ እና ሄት ነው ማለት ነው። ብታንቀሳቅሱት አይቀየርም። ስለዚህ የዚህን ሼፕ ግን ሳይዝ ከፍና ዝቅ ስታደርጉ እየተቀየረ ይመጣል ማለት ነው። ሌላው እዚህ ጋር ያለውን ኦብጀክት ለምሳሌ እዚህ ጋር መታችሁ ምን ማድረግ ትችላላችሁ? ሺር ማድረግ ትችላላችሁ። ለምሳሌ ወደ ኔጌቲቭ ሳይድ ከመጣችሁ እንደዚህ ያደርግላችኋል። ወደ ፖዚቲቭ ሳይድ ከመጣችሁ ደግሞ ወደ ሌፍት ሳይድ ሼር እያደረገላችሁ ይመጣል። ሌላው እዚህ ጋር ኦብጀክታችሁን ሮቴት ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ በደንብ አንደርስታንድ እንድታደርጉት ኮንትሮል ዜድ ብዬ ይሄንን ኦብጀክት ልመልሰውና እንደ ምሳሌ እንደምትመለከቱት ኮንትሮል ሽፍት ዜድ ሳደርገው ሪዱ ያደርግልኛል። ኮንትሮል ዜድ ሳደርግ ደግሞ አንዱ ያደርግላችኋል ማለት ነው። ስለዚህ እዚህ ጋር በጣም ጥሩ ስናፕ ነው ያለው ማለት ነው። ስለዚህ ቀጥ ማለት አለማለቱን ራሱ ይነግራችኋል ማለት ነው። ስለዚህ ለምሳሌ ይሄንን ሰሌክት አድርገን እዚህ ጋር ተመጡና ሮቴሽኑን ለምሳሌ ሮቴት ስታደርጉት እዚህ ጋር መታችሁ ሮቴት ስታደርጉት ይሄንን ኦብጀክት ከየትኛው ሪፈረንስ ፖይንት ነው ሮቴት እያደረገው ያለው እንደምትመለከቱት ለምሳሌ ይሄንን አንግል እዚህ ጋር ላስቀምጠውና ከዚህኛው ሪፈረንስ ፖይንት ወይንም ደግሞ ከዚህኛው ሪፈረንስ ፖይንት ነው ማለት ነው። ስለዚህ እዚህ ጋር መታችሁ ይሄንን ሴንተር ላይ ደግሞ ካደረጋችሁት ይሄንን ኦብጀክት ሮቴት ስታደርጉ እንደምትመለከቱ ከሴንተሩ ሮቴት ያደርግላችኋል ማለት ነው። በቀላል መንገድ ከሴንተሩ ሮቴት ያደርግላችኋል። ሌላው በተጨማሪ እዚህ ጋር ስንመጣ ኖድ ቱል የሚላለ ኖድ ቱል ተጠቅማችሁ ለምሳሌ እዚህ ጋር ይሄንን እዚህ ጋር የምትመለከቱትን
ሳይዙን ከፍና ዝቅ ማድረግ ትችላላችሁ። ሙቭ ቱል ጋር ያያችሁትን ፕሮፐርቲ እዚህ ጋር መጠቀም ትችላላችሁ። በደንብ ግን ግልጽ እንዲሆን ለምሳሌ ፔን ቱል ልጠቀምና እዚህ ጋር እንደዚህ አይነት ፓዝል ስራ። ለምሳሌ እዚህ ጋር በሙቭ ቱል ይህንን ሰሌክት ካደረጋችሁ በኋላ እዚህ ጋር የሚመጡ ኦፕሽኖች አሉ። እንዲሁም በተጨማሪ ደግሞ ስትሮክ ጋር ስትመጡ ያሉ ኦፕሽኖች ሴም ኦፕሽኖች ናቸው ማለት ነው እዚህ ጋር ያሉት። ለምሳሌ እዚህ ጋር የስትሮክ ሳይዙን ስክሮል አድርጌ ልጨምረው። እንደዚህ እንደምትመለከቱት ጫፉ ላይ እዚህ ጋር ከርቭ ሰርቷል ማለት ነው። ስለዚህ ይህንን ለማስተካከል ምን እናደርጋለን? በሙቭ ቱል ይህንን ሰሌክት ካደረጋችሁ በኋላ እዚህ ጋር መታችሁ ወይንም ደግሞ እዚህ ጋር የምታዩትን እቺን ምልክት ክሊክ ስታደርጓት ይሄ ኦፕሽን ይመጣል። ስለዚህ ይሄ ኦፕሽን ማለት እዚህ ጋር ካለው ኦፕሽን ጋር ተመሳሳይ ኦፕሽን ነው ማለት ነው። ለምሳሌ እዚህ ጋር መታችሁ እቺኛዋን ፖይንት እዚህ ላይ ብታደርጓት እንደምትመለከቱት ቅርጹን ይቀይርልናል ማለት ነው። እዚህ ጋር ስላሉት ኦፕሽኖች በደንብ በቀጣይ ቱቶሪያሎች የምናየው ይሆናል ማለት ነው። ለምሳሌ እዚህ ጋር የምትመለከቱትን ኖድ ቱል እንጠቀምና እዚህ ጋር የምታዩትን አንከር ፖይንት ክሊክ እናደርጋለን። ክሊክ ካደረጋችሁ በኋላ ስለዚህ ይህን አንከር ፖይንት ማንቀሳቀስ ትችላላችሁ ማለት ነው። ላይክ ኢሉስትሬተር እና ፎቶሾፕ ላይ ያለው የዳይሬክት ሴሌክሽን ቱል ጥቅም ማለት ነው። እዚህ ጋር ኖድ ቱል ተብሎ የመጣው ማለት ነው። ለምሳሌ እዚህ ጋር መታችሁ ደግሞ ለምሳሌ እዚህ ፓዝ ላይ ለምሳሌ ክሊክ ስታደርጉ አንከር ፖይንት አድ እያደረጋችሁ ነው ማለት ነው። አንከር ፖይንት አድ እያደረጋችሁ ነው ማለት ነው። ስለዚህ ኖድ ቱልን በመጠቀም ምን ማድረግ ትችላላችሁ ማለት ነው። ይሄን አንከር ፖይንት ወደ ፈለጋችሁት አቅጣጫ ሙቭ ማድረግ ትችላላችሁ ማለት ነው። ስለዚህ አድ አንከር ፖይንቱን ለማድረግ እንዲሁም በተጨማሪ ደግሞ አንከር ፖይንቶችን ለማንቀሳቀስ እንዲሁም በተጨማሪ ደግሞ ከርቭ ለመስራት ፓዞችን ሰሌክት በማድረግ ከርቮችን ለመስራት ያገለግላችኋል ኖድ ቱል ማለት ነው። ስለዚህ በቀጣይ ምሳሌዎች እያየን በደንብ የምናየው ይሆናል ማለት ነው። ለምሳሌ እዚህ ጋር ስንመጣ ደግሞ ፖይንት ትራንስፎርም ቱል የሚል አለ። ለምሳሌ እዚህ ጋር መተን ይህንን ፖይንት ትራንስፎርም ማድረግ እንችላለን ማለት ነው። ቦት ሳይድ ወደ ራይት ሳይድ፣ ወደ ሌፍት ሳይድ፣ እንደገና ደግሞ ወደ ላይ እና ወደ ታች ሽፍት በመጫን እንደዚህ እያደረጋችሁ ማስተካከል ትችላላችሁ ማለት ነው። ሌላው ለምሳሌ እዚህ ጋር የምንመለከተውን ይሄንን ሴንተሩን ለምሳሌ ወደዚህ አቅጣጫ ያመጣልናል ማለት ነው። ሪፈረንስ ፖይንታችን ለምሳሌ ይህንን አንከር ፖይንት ስናንቀሳቀስ ከዛኛው ሪፈረንስ ፖይንት ያንቀሳቅስልናል። ለምሳሌ እቺን ወስደን ወይም አንከር ፖይንት የምንላት ማለት ናት። እቺ ሴንተር ላይ አምጥቼ ለምሳሌ እዚህ ጋር ባስቀምጣት ይሄን ኦብጀክት እዚህ ጋር መታችሁ ስታዞሩ ከሴንተሩ እያዞረላችሁ ይመጣል ማለት ነው። ከሴንተሩ እያዞረላችሁ ይመጣል ማለት ነው። ሌላው እዚህ ጋር ስንመጣ ደግሞ ኮርነር ቱል አለ። ለምሳሌ ይህንን ኃይል አድርገውና እዚህ ጋር መታችሁ ኮርነር ቱል በመጠቀም እዚህ ጋር ለምሳሌ አጠቃላይ ሰሌክት ብታደርጓቸው እነዚህን ኮርነር ራዲየስ መስጠት ትችላላችሁ ማለት ነው። ስለዚህ ይሄኛው ምንድነው ልዩ የሚያደርገው እዚህ ጋር እንደምታዩት ኮርነሮቹ ባሉበት ነው ያሉት ማለት ነው። ኮርነሮቹ ባሉበት ነው ያሉት ማለት ነው። ስለዚህ ከፈለጋችሁ ደግሞ መልሳችሁ አጠቃላይ ሰሌክት ታደርጓቸውና ቱል በመጠቀም ድጋሚ እዚህ ጋር የሰጠነውን ኮርነር ራዲየስ መቀነስ መጨመር እንችላለን ማለት ነው። ስለዚህ በጣም አሪፍ የሆነ ቱል ነው እዚህ ጋር ይመጣልን ማለት ነው። የሚሰራውን ቅርጽ ራሱ እዚህ ጋር መሃል ላይ ይነግራችኋል ማለት ነው። ስለዚህ እዚህ ጋራ ኮርነር ራዲየስ ለመስጠት ለኦብጀክታችን ይጠቅመናል ማለት ነው። ሌላው በተጨማሪ ደግሞ እዚህ ጋር ስትመጡ ኮንቱር ቱል አለ። ለምሳሌ ይህንን ኦፍሴት ማድረግ እንችላለን ማለት ነው። ለምሳሌ ወደ ውስጥ ዳይሬክሽን እና አውትሳይድ ዳይሬክሽን ኦፍሴት ለማድረግ ይጠቅመናል ማለት ነው። ትንሽ ዌዎቹ ይለያሉ ማለት ነው። አዶቤ ኢሉስትሬተር ጋር ካለው የተወሰነ የሚለያይ ኦፕሽን አለው ማለት ነው። ስለዚህ ለምሳሌ ኮንትሮል ዜድ ልበለውና አሁንም ለምሳሌ እዚህ ጋር ስንመጣ ደግሞ ፔን ቱል አለ። ፔን ቱል ጋር ለምሳሌ እዚህ ጋር ክሊክ እያደረጋችሁ የተለያዩ ኢሬጉላር የሆኑ ቅርጾችን መስራት እንችላለን። እዚህ ጋር በደንብ ማየት ያለው አራት የተለያዩ ኦፕሽኖች አሉ። ለምሳሌ እዚህ ጋር ክሊክ ላድርግና እዚህኛው ላይ እንዳለ ክሊክ አድርጋችሁ ለምሳሌ እዚህ ጋር መተን ድራግ ብናደርግ እንደዚህ አይነት ቅርጽ ይፈጥርልናል። በመቀጠል እዚህ ጋር ክሊክ አድርጋችሁ አንደኛውን ታንጀንት ካጠፋችሁ በኋላ እዚህ አካባቢ ትመጡና ለምሳሌ ድራግ ታደርጋላችሁ። ለምሳሌ አሁንም እንደዚህ ወይንም ደግሞ እንደዚህ አድርገን ይሄን እናስቀምጣለን። በመቀጠል አሁንም እዚህ ጋር ክሊክ አደርጋለሁኝ። በመቀጠል እዚህ መሃል ላይ ትመጡና ለምሳሌ እዚህ አካባቢ መተን ደግሞ አሁንም ድራግ ብናደርግ ለምሳሌ እዚህ ጋር መታችሁ ይሄን ኮንትሮል በመጫን ይሄንን ሃንድል አድርጋችሁ ታስተካክሉታላችሁ። እዚህ ጋርም ክሊክ አድርገን ለምሳሌ እዚህ ጋር ድራግ አድርገን ለምሳሌ እንደዚህ አይነት ቅርጽ ብንሰራ እንደምትመለከቱት እንደዚህ አይነት ሼፕ ሰርተናል ማለት ነው። ይሄን ሼፕ ለምሳሌ ሰሌክት አድርጋችሁ እዚህ ጋር መታችሁ ከለሩን
መቀየር ትችላላችሁ ማለት ነው። ለምሳሌ እንደዚህ አይነት ከለር ይዘት ማድረግ እንችላለን። ከፈለጋችሁ ደግሞ ግራዲየንት ከለር ይዘት እንዲኖረው ማድረግ ትችላላችሁ። የዚህን ከለር ለምሳሌ እንደዚህ አድርገን አረንጓዴ አይነት ከለር ይዘት ብንሰጠው በዚህ ዳይሬክሽን ያለውን ይሄን ክሊክ አድርጋችሁ ደግሞ አሁንም አረንጓዴ ከለር አድርገን ትንሽ ወደ ሎሚ ከለር የሚያደላ ቅጠል እንደዚህ አድርገን መስራት እንችላለን ማለት ነው በቀላል መንገድ ፔን ቱልን በመጠቀም። ሌሎች ኦፕሽኖቹንም በደንብ በስፋት እንመለከታቸዋለን ማለት ነው። ሌላው ለምሳሌ እዚህ ጋር ስመጡ ፔንስል ቱል አለ። በፔንስል ቱል ደግሞ እንደ እስራስ ወይንም ደግሞ ስሙዝሊ ፍሪሊ ኦብጀክቶችን መስራት ትችላላችሁ። ለምሳሌ እዚህ ጋር እቺ የምታዩትን ብናጠፋት ለምሳሌ እዚህ ጋር ለምሳሌ እንደምትመለከቱት እንደዚህ አይነት ቅርጽ ይሰራላችኋል። እንደምትመለከቱት እዚህ ጋር ስሙዝ የሆነ ፓዝ አይደለም ይሰራልን ማለት ነው። ስለዚህ እዚህ ጋር የምትመለከቱትን ኮንትሮል ዜድ ልበልና ስታብላይዘር የምትለውን ክሊክ ስታደርጓት ሞር ስሙዝ የሆነ ምስል እየሰራላችሁ ይመጣል ማለት ነው። በጣም ኢምፖርታንት የሆነ ቱል ነው ይሄ ቱል ማለት ነው። ለምሳሌ እዚህ ጋር እንደዚህ አይነት ቅርጽ ብንሰራ በሙቭ ቱል እነዚህን ኦብጀክቶች ወደ ላይ ከፍ እናድርጋቸው። ይሄንን እዚህ ጋር ላምጣው ወይንም ደግሞ ዲሌት ላድርገውና ድጋሚ እንደዚህ አይነት ቅርጽ ልስራ። እዚህ ጋር ልምጣና ይሄንን ደግሞ እንደዚህ አድርጌ ልጠምዝዘው። እዚህ ጋር የሰራችሁትን ቱል ለምሳሌ ይሄንን ከፍ እናድርገውና እዚህ ጋር እናስቀምጠው እንደዚህ። እዚህ ጋር ነን መሆኑን ክሮስ ቼክ አድርጉ፣ ፊል ያለ መሆኑን ክሮስ ቼክ አድርጉ። ለምሳሌ ከኦብጀክቶች ስታደርጉት እዚህ ጋር ፊል ፓርት የለውም ማለት ነው። ስለዚህ እዚህ ጋር እንደዚህ አይነት ቅርጽ ከሰራችሁ በኋላ ምን ታደርጋላችሁ? እዚህ ጋር ስትመጡ ዊድዝ ቱል ተጠቅማችሁ ለምሳሌ ይህንን ጫፉን ማቅጠን ትችላላችሁ ማለት ነው። እንደዚህ አድርጋችሁ ቀጠን እናድርጋችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ትመጡና ደግሞ የተወሰነ ይህንን ተለቅ አድርገን እንደዚህ ሰፋ እናደርገዋለን። እዚህ አካባቢ እንምጣ። አሁን ለምሳሌ ይህንን የተወሰነ ጠበብ እያደረጋችሁ መምጣት ትችላላችሁ። እዚህ አካባቢ ኮንትሮል ዜድ ልበሉና ለምሳሌ እዚህ አካባቢ ላይ ጠበብ ታደርጉታላችሁ እንደዚህ። ይህንን ደግሞ እዚህ ጋር የምታዩትን ይህንን ሙቭ አድርጋችሁ ወደዚህ አቅጣጫ እንደዚህ ማምጣት ትችላላችሁ። እዚህ ጫፍ ላይ ያለውን ደግሞ ይህንን ለምሳሌ እንደዚህ አድርገን ቀጠን አድርገን እናስቀምጠው። ይህንንም ወደዚህ አቅጣጫ ጎትታችሁ ታመጡታላችሁ ማለት ነው። ለምሳሌ እዚህም ጫፍ ላይ ትመጡና ይህንን ሰሌክት አድርጋችሁ ይህንን ዊድዝ ቱል በመጠቀም ጠበብ እናደርገዋለን። እዚህም አካባቢ ትመጡና ደግሞ ይህንን ሰፋ አድርጋችሁ እንደዚህ መጠቀም ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ቅርጾችን እየሰራችሁ መምጣት ትችላላችሁ ማለት ነው። ጫፍ ላይ ለምሳሌ አሁን ቀጠን እንዲል የተወሰነ ዊድዝ ቱል በመጠቀም ይሄንን ቀጠን አድርጌ እንደዚህ አስቀምጠዋለሁ። እዚህ አካባቢ ላይ ለምሳሌ የስትሮክ ቫልዩን ደግሞ አጠቃላይ ይሄንን ሰሌክት ካደረጋችሁ በኋላ ስትሮክ ቫልዩአቸውን ዝቅ ታደርጓቸዋላችሁ እንደዚህ። ስለዚህ እንደዚህ አይነት ቅርጾችን መስራት ትችላላችሁ ማለት ነው። ኮንትሮል በመጫን ለምሳሌ ይሄንን እንደዚህ ኮፒ ብታደርጉት እዚህ ጋር መታችሁ ቺን ፓዝ ለመቁረጥ እዚህ ጋር ተመጡና ለምሳሌ እዚህ ጋር ስትመጡ ኒፍ ቱል የሚል አለ። እሱን ተጠቅማችሁ ይሄንን ፓዝ መለያየት ትችላላችሁ። በሙቭ ቱል ከላይ በኩል ያለችዋን ለምሳሌ እንዲጠፋ የምትፈልጉትን ሰሌክት አድርጋችሁ ዲሌት ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ እንደዚህ አይነት ቅርጾችን መስራት ትችላላችሁ። እዚህ ጋር ለምሳሌ ይህንን ኦብጀክት ሳይዙን ስታሳንሱት ምን ይሆናል ማለት ነው? ስትሮክ ሳይዙ ባለበት ነው ያለው ማለት ነው። ስለዚህ ኮንትሮል ዜድ ልበለውና እዚህ ስትሮክ ፓኔላችሁ ጋር ከመጣችሁ በኋላ እቺ እዚህ ጋር ስኬል ዊዝ ኦብጀክት የምትለዋን ክሊክ ታደርጓታላችሁ ማለት ነው። ስለዚህ ይህንን ለምሳሌ ባሳነሳችሁት ቁጥር ምን ይሆናል ማለት ነው? ስትሮክ ሳይዙ አብሮ ፕሮፖርሽናሊ እያነሰ ይመጣል ማለት ነው። ስለዚህ የተለያዩ ኦፕሽኖችን እየተጠቀማችሁ መስራት ትችላላችሁ ማለት ነው። ኦብጀክታችሁን ደግሞ ካርት ቦርዳችሁ ውጭ እዚህ ጋር ማስቀመጥ ትችላላችሁ። ሌላው እዚህ ጋር ለምሳሌ ፓዝ ብረሽ ቱል አለ። ዘ ሴም ቲንግ ነው፣ ስራው የተወሰነ ነው የሚለያየው። ለምሳሌ እዚህ ጋር እንምጣና ስታብላይዘሩን ካበራችሁ በኋላ የዚህን ሳይዝ ለምሳሌ ክሎዝ ስኩዌር ብራኬት በመጠቀም ሳይዙን ትጨምሩታላችሁ እንደዚህ። ለምሳሌ ይህንን ለምሳሌ እንደዚህ አድርገን እንደዚህ አይነት ቅርጽ ብንሰራ ስለዚህ ዘ ሴም ቲንግ ተመሳሳይ የሆኑ ስራዎችን ይሰራላችኋል ማለት ነው። ስለዚህ እነዚህንም ሰሌክት እያደረጋችሁ በኤዲት ቱል ቅርጾቹን ሞዲፋይ ማድረግ ትችላላችሁ ማለት ነው። ሌላው እዚህ ጋር ስንመጣ የምናገኘው ቱል ኒፍ ቱል ነው። አሁን ያየነው ለመቁረጥ የሚያገለግለን ቱል ነው። እነዚህንም አሁን አይተናቸዋል። በተጨማሪ እዚህ ጋር ቤዚክ ሼፕ ላይ ስትመጡ በጣም ብዙ አይነት ሼፖችን እዚህ ጋር ታገኛላችሁ ማለት ነው። በፊት ከነበሩት ሼፖች ተጨማሪ ብዙ አይነት ሼፖች እዚህ ጋር ታገኛላችሁ ማለት ነው። ለምሳሌ ኪዋሪልም እዚህ ጋር ተቀምጦ እናገኛለን። ለምሳሌ በሙቭ ቱል ሰሌክት እናድርግና የዚህን ስትሮክ ሳይዝ እንቀንሰው። እዚህ ጋር መተን እንደዚህ መቀነስ እንችላለን። ሌላው ለምሳሌ 0 ላይ እናድርገውና ስትሮክ ሳይዙን
ፊል ከለሩን ለምሳሌ ሶሊድ ከለር ላይ እናደርገዋለን። እንደዚህ ለምሳሌ ጥቁር ከለር አድርጋችሁ እንደዚህ መጠቀም ትችላላችሁ ማለት ነው። ሌሎች ሼፕ ጋራ በጣም ብዙ አይነት ሼፖች አሉ። ለምሳሌ እዚህ ጋራ ለምሳሌ እንደዚህ አይነት ሼፖችን ማግኘት ትችላላችሁ። እዚህ ጋራ መታችሁ ይህንን ማስተለቅ ማሳነስ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ቤዚክ ሼፕ ላይ በጣም ብዙ አይነት ሼፖችን ታገኛላችሁ ማለት ነው። ለምሳሌ እዚህ ጋራ ስትመጡ ሀርት እዚህ ጋራ ታገኛላችሁ። እንደዚህ በጣም ብዙ አይነት አይከኖችን እዚህ ጋራ ታገኛላችሁ ማለት ነው። ስለዚህ እነዚህን በመጠቀም ስራችሁን ማቅለል ትችላላችሁ ማለት ነው። ሌላው እዚህ ጋራ ስትመጡ ደግሞ ቴክስት ቱል አለ። አርቲስቲክ ቴክስት እና እንዲሁም ደግሞ ፍሬም ቴክስት የሚል አለ ማለት ነው። ስለዚህ ፍሬም ቴክስት የሚለው ባውንዲንግ ቦክስ ያለው ነው። ሌላው አርቲስቲክ የሚባለው ደግሞ ለምሳሌ ልክ እዚህ ጋር መታችሁ ድራግ እያደረጋችሁ በደንብ የቴክስቱን ሳይዝ እዚህ ጋር ያሳያችኋል። ስለዚህ ክሊክ አድርጋችሁ እዚህ ጋር ቴክስት ብትጽፉ ለምሳሌ እዚህ ጋር የጻፋችሁት ቴክስት እንደምትመለከቱት እዚሁ ጋር ሳይዙን ከፍና ዝቅ ማድረግ ትችላላችሁ ማለት ነው። ለምሳሌ ኮንትሮል በመጫን ሳይዙን ከፍና ዝቅ ማድረግ ትችላላችሁ። በባውንዲንግ ቦክስ ከሆነ ግን ቴክስታችሁን የሰራችሁት ፍሬም ቴክስት ተጠቅማችሁ ለምሳሌ እዚህ ጋር ቴክስት ከጻፋችሁ የቴክስት ሳይዛችሁና የባውንዲንግ ቦክሳችሁ እንደምትመለከቱት አይገናኙም ማለት ነው። ተለቅ ያለ ነው ማለት። ስለዚህ ሰፋ ያለ ቴክስት ለመጻፍ ስትፈልጉ እንደፈለጋችሁ ለማስተለቅ ለማሳነስ ይሄኛው እዚህ ጋር ያለው የፍሬም ቴክስት ቱል ይጠቅማችኋል ማለት ነው። ሌላው የምንመለከተው ለምሳሌ እዚህ ጋር ላምጣና እዚህ አርትቦርድ ጋር ከመጣው በኋላ ምን አደርጋለሁ ማለት ነው። ለምሳሌ እዚህ ጋር የተለያዩ አይነት ቅርጾች አሉ። ከነዚህ ውስጥ ለምሳሌ አንዱን ይህን ቅርጽ ለምሳሌ ድራግ አድርጌ እዚህ ጋር ባስቀምጥ ለምሳሌ የተወሰነ እንደዚህ ባደርገው እዚህ ጋር መታችሁ ለምሳሌ እዚህ ላይ ምስል ኢምፖርት ማድረግ እንችላለን። ለምሳሌ እዚህ ጋር ይህንን ኢሜጅ ክሊክ ስታደርጉት ፎቶ እንድታስገቡ ብለን ለምሳሌ ብንከፍት እዚህ ጋር ድራግ አድርጌ እንደዚህ ባስቀምጥ ይሄ ቅርጽ አለ። ለምሳሌ ሞር እንደዚህ አይነት ቅርጽ እናድርገው። ሼፕ ጋር እንምጣና ለምሳሌ እንደዚህ አይነት ቅርጽ ላድርገው። እንደዚህ አይነት ቅርጽ ከሰራችሁ በኋላ ይሄንን ለምሳሌ ፖይንት ክሊክ አድርጋችሁ ወደ ላይ ከፍና ዝቅ ማድረግ ትችላላችሁ። እዚህ ጋር ያለውን ይሄን ደግሞ ወደ ታች ለምሳሌ እንደዚህ ዝቅ ማድረግ እንችላለን። በሙቭ ቱል ይሄንን ሙቭ አድርጌ እዚህ ጋር ባመጣው ለምሳሌ ይሄ ምስል አለ፣ እዚህ ጋር ያለው ምስል አለ። ስለዚህ ይሄ ምስል እዚህኛው ሌየር ላይ ስታመጡት እዚህ ውስጥ ከተት ነው ማለት ነው። ስለዚህ ይሄንን ምስል ለምሳሌ ሰሌክት እናድርገውና እዚህ ጋር ቀስቷን ክሊክ አድርጋችሁ ይሄን ምስል ሰሌክት አድርጋችሁ ወደዚህኛው አቅጣጫ ስታመጡት እንደምትመለከቱት እዚህ ጋር ይሄንን ምስል ማስቀመጥ እንችላለን ማለት ነው። ስለዚህ በቀላል መንገድ ክሊፒንግ ማስክ መጠቀም ትችላላችሁ ማለት ነው። በመጨረሻ ለምሳሌ እነዚህን ሰሌክት አድርጋችሁ ሌየሮቹን እዚህ ጋር ያሉትንም ሌየሮች ለምሳሌ ሎክ ማድረግ ትችላላችሁ። እዚህ ከላይ በኩል የምታዩትን ሌየር ፓኔል ጋር መታችሁ የጋን ምልክት ክሊክ ስታደርጓት ሎክ ያደርግላችኋል። ለምሳሌ እዚህ ጋር ያሉትን ሌየሮች ሽፍት ተጭነን ሙሉ ሌየሮቹን ለምሳሌ ሰሌክት ብናደርጋቸው እንደዚህ እዚህ ጋር መታችሁ ሎክ ማድረግ ትችላላችሁ። ስለዚህ እነዚህ አይንቀሳቀሱ ማለት ነው። ስለዚህ ሎክ ተደርገዋል። ስለዚህ እዚህ ጋር መታችሁ ደግሞ አንሎክ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ያሉትን ለምሳሌ ሙሉ ከታች እስከ ላይ ድረስ ሽፍት ተጭነን ሰሌክት እናደርጋቸውና ሎክ ያደረግነውን ደግሞ አንሎክ እናደርገዋለን ማለት ነው። ስለዚህ አሁን መንቀሳቀስ ይችላል ማለት ነው። ሌላው እዚህ ጋር ስትመጡ ለምሳሌ እዚህ ጋር ስትመጡ በቀላል መንገድ እዚህ ጋር ክሮፕ ማድረግ ትችላላችሁ ማለት ነው። ምስሎቻችሁን ለምሳሌ ሰሌክት አድርጌ ወደዚህ አቅጣጫ እንደዚህ ጠበብ ማድረግ እችላለሁ። ይሄንን ለምሳሌ ወደ ታች እንደዚህ ማድረግ እችላለሁ ማለት ነው። ስለዚህ ክሮፕ ቱል እዚህ ጋር መጠቀም እንችላለን ማለት ነው። ሌላው እዚህ ጋር ዙም ቱል አለ። ዙም ኢን ዙም አውት ማድረግ ትችላላችሁ ኦብጀክታችሁን በቀላል መንገድ እዚህ ጋር መታችሁ ደግሞ ሃንድል ማድረግ ትችላላችሁ ማለት ነው። በሾርት ከት ስፔስ ባር በመጠቀም ይህንን ሃንድል ማድረግ እንችላለን ማለት ነው። እዚህ ጋራ በቱል ተቀምጦልናል። ሌላው እዚህ ጋራ ሜዠርመንት ቱሎች አሉ። ለምሳሌ ኦብጀክቶችን ሊሆን ይችላል፣ ካርት ቦርድ ያላቸውን ርቀት ሊሆን ይችላል። እዚህ ጋራ እየመጣን እንደዚህ ሜዠር ማድረግ እንችላለን ማለት ነው። ሌላው ለምሳሌ እዚህ ጋር ስትመጡ ደግሞ ኤሪያ ቱል አለ። እሱን ክሊክ አድርገን ለምሳሌ እዚህ ጋር መተን ክሊክ ስናደርግ እዚህ ጋር ለምሳሌ ኦብጀክት ሰሌክት እናድርገው። እንደምትመለከቱት የዚህን ካሬ እዚህ ከርሰሩ ጋር ያስቀምጥላችኋል ማለት ነው። ምን ያህል ሜትር ስኩዌር እንደሆነ እዚህ ከላይ በኩል እንደምትመለከቱት ያስቀምጥላችኋል ማለት ነው። ሌላው ፐሪሜትሩን ማለት ነው። ፐሪሜትር ማለት ነው እዚህ ጋር ዙሪያ ላይ ያለውን ፐሪሜትር ወይንም ደግሞ ዲስታንሱን
ምን ያክል እንደሆነ የዚህ የፓዙን ዲስታንስ እዚህ ጋር ያስቀምጥላችኋል ማለት ነው። በጣም ለሜዠርመንት የሚጠቅሙ ኦፕሽኖች እዚህ ጋር አሉ ማለት ነው። ሌላው ሼፕ ቢልደር ቱል ነው። ኦብጀክቶችን ኦቨርላፕ ያደረጉ ኦብጀክቶችን ቆርጠን ማውጣት እንችላለን። ለምሳሌ እዚህ ጋር እንምጣና ኤሊፕስ ቱል በመጠቀም እንደዚህ አይነት ቅርጽ ብንሰራ ይህንንም ኮፒ አድርጌ ለምሳሌ ኮንትሮል በመጫን ወደዚህ ባመጣ እነዚህን ሰሌክት አድርገን እዚህ ጋር አመጣችሁ ለምሳሌ ሼፕ ቢልደር ቱል ትጠቀሙና ይሄኛው ፓርት ማይነስ አድርጋችሁ ማውጣት ትችላላችሁ። አልት ተጭናችሁ እነዚህ ማይነስ ማድረግ ትችላላችሁ። ይህንን ከፈለጋችሁ ማይነስ ማድረግ ትችላላችሁ ማለት ነው። ሌላው ሌሎች ኦፕሽኖችንም አሉ። እነሱን በቀጣይ ቱቶሪያል የምናያቸው ይሆናል ማለት ነው። ስለዚህ በቀላሉ ኢንትሮዳክሽን የተለያዩ ቱሎቹ ምን ይመስላሉ የሚሉትን ለማየት ይህንን ቪዲዮ አዘጋጅቼላችኋለሁ ማለት ነው። ቱሎቹ እስካሁን ያያችኋቸውን ይመስላሉ ማለት ነው። የተወሰነ ግልጽ የሆነላችሁ ይመስለኛል ማለት ነው። በቀጣይ ደግሞ ሰፋ አድርገን እያንዳንዶቹን ቱሎቹን ነጣጥለን ምሳሌዎችን እያየን የምናያቸው ይሆናሉ ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ከወደዳችሁት ቪዲዮን ላይክ በማድረግ ሀሳብ አስተያየት ካላችሁ ደግሞ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ የማየው ይሆናል ማለት ነው። በቀጣይ ቱቶሪያል እስከምንገናኝ ሰላም ቆዩ። ቻው።